እኛ ሸለጦ ዳቦ አምባሻና አንቀበል ንገሩት ብር ብቻ ሞልሞላ አንቀበል ዳቦ ምናምን እኛ አልቸገረንም እችንደናው ማነሽ ከፈቱ ጋሼ እችንደናው ማነሽ ከፈቱ ጋሼ ይሄ ደብረ ታቦር ክፈት በለው በሩን የጌታውን ክፈት በለው በሩን የጌታውን ክፈት በለው በሩን የጌታው ገቡ ከፍተናው እሺ ሆያ ልትኖር አዎ ጋሼ እስቲ ልስናችሁ ጋሼ ግን ይኸውልህ መጀመሪያ ኤክሳይትድ ከመሆኑት በፊት አንነገር ምን ነው ልጅ እኛ ሸለጦ ዳቦ አምባሻና አንቀበል ንገሩት ብር ብቻ ሞልሞላ አንቀበል ዳቦ ምናምን እኛ አልቸገረንም መጀመሪያ ልስናችሁ ሆያ ሆዬ እዛ ማዶ አንድ ሲዲ እዚህ ማዶ አንድ ሲዲ የኔማ ጋሼ ባለዲዋኛት እዛ ማዶ አንድ ጀበና እዚህ ማዶ አንድ ጀበና የኔማ ጋሼ የኢትዮጵያ ጀግና እንዴት ነው በቃ አለቀ ምን ነው ጋሽ ጨረስና በቃ ጨረስ ግጥሙ ይሄ ነው ለዚህ እንዴ ብዬ ነው ለእናንተ አሁን ብር መስጣችሁ ምን አልገጠማችሁም እኮ ላስጨነቃችሁበት ነው ኧረ ጋሼ እኛ እኮ በእናንተ ጊዜ እንዴ አልነበረ ምን ዘምረው አሁን በቃ ሙልሙልም አልፈልግም ማለታችሁ እንግዲህ ምን ይሻላል ብርም የለኝም ቀጥላችሁ ብሉኝ አመሰግናለሁ እርሶ ትልቅ ሰው አይደሉ እንዴ ትልቅና ያስነግረኝም አንተ ቆረቆንዳ እዛ ማዶ አንድ ዋንዛ አልፈልግም ግጥሙ የነጋሼ ቤት ችግር ይብዛ ራባጋት አንተ ውሻ ቤቴ ለምን ቤቴ ገብታችሁ ተሰርቡኛላችሁ ጭራሽ አቃለው ደግሞ የት እንደምኖሩ አቃለው እችንደናው ማነሽ ከፈቱ ጋሼ እችንደናው ማነሽ ከፈቱ ጋሼ እችንደናው ማዘር ከፈቱ በር እችንደናው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻዎቼ እችዚያ ማዶ አችንድ ልጅ እችዚ ማዶ አችንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ መቼንሽ ፋዘር ምን ሆኖ እንዴ ምንድነው ሩላንሳዎች ነው እንዴ ይቀልዳሉ እንዴ ፋዘር ይሄን ያህል ሰዓት ስንጨፍር ምን አስበው ነው ከሌሎች ከኛ ጋር ተጨፍሩ ምን እዚህ ምን ይሰራሉ እኮ ድሮ ልጅ ጭራሽ ስድብ ምርቃትም የለም ጭራሽ ምርቃት ፈልገው ነው ስታይል ያዘ አሽመት ድሽገምና በላይ ፍረስቦት ድሽገምና ይሄ ቤት ድሽገምና ደብረ ታቦር እንግዲህ ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ለማለት ወዳለው ከጓደኛዬ ጋር ለምስቴ ጡት መጃ ልንገዛ ሄደን ይሄ ጠባታል ብሎ ሌላ እየመረጠ ነው መቻችሁ ምን ይባላል ካሼ ጊዜ ደርሷል ለግሙና ጥንቁ እንግዲህ አሳን ለመሞከር ከሁለት ፍሎሮች ይገኛለሁ ከማ ካሼ ምንድነው ይሄ አሼ ነው ዮኒ ከዮኒ ጋር እንገኛለን ማለት ነው ለመሞከር ዝግጁ ናችሁ ዝግጁ ነን የሚመጣው ነገር ተቀበላላችሁ ምንድነው አጓጓችሁ እኮ ወይ ቶሎ አስመለሱ ጀምረው ተነፈሰ የሆነ ነገር ገባልኝ ያለ ፈስፈስ ነው የሚለው ማረ ተጀመረ በኢየሱስ ይያለው እንደዚህ በኢየሱስ ክርስቶስ እንዴት ያገማ ወላው ገና ና ዞንጃ ትፍራ በጀለም ለካው በኢየሱስ አራዚ ራሱ የሆነ ነገር አራዚ ደርሷል በእናታችሁ ምን አንተ ትናትልም እንጂ በኢየሱስ ገደልከኝ እንደራሱ በእናትህ ፈልገን የመጣው ለመሞከር ጠጋበልና
መጀመሪያ ገባለት እና ዮኒ እኔ ያረበቂ ነው እዚሁኝ ይደርሳል። እኔ ውስጥ ገባ ደግሞ ቻሌንጁን አውቃችኋል። ፖፖም ቀርቧል። ምን ማውራት አቃተህ እኮ ጌታ ሆይ ከነነብዙ ራይቶስ በኢየሱስ እንዴት ነው የሚበሉት? ኢየሱስ ክርስቶስ በኢየሱስ እናት ዙሪያ በቃ ኢየሱስ ክርስቶስ አንሶ አንተ አንሶ እግዚአብሔርን አንሶ ፋክ ኢየሱስ ማስተዳደሪያ ጨምሩ በእናትህ ምላሳችንማ እንዴት አድርገህ አይቻልም። ኢየሱስ ከከተትከው አንተ በጣም አፍንጫውን ሚዛን ቻለ። በጣም ከባድ ነው። ምንም የተካበደው ነገር የለም። በጣም ትልቅ ያጠፋው ጥፋት ቤት ውስጥ አወቀናችሁ ይበር በጣም ቀሪ ያዛበራችሁ ሲበጃችሁ በምሽታው እንደሚስተካከል አናውቅም። በጣም ደስ ይላል። ባለቤቴ ገና ትገለኛለች። እኔ ጋር ሁሉ ነገር የመጣው ቤቱ እንዳለ ነው የገማው። ብቻ እንደዚህ አይነት አዳዲስ ነገሮችን ለመሞከር እንግዲህ ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። ቻው። አረ ቪዲዮ በጣም በቃ የዛሬ ስፔሻል ቪዲዮ ነው። ሆነት የሚወጣ ነገር የለም። እንደ ሀገር ነው እንደ ደረቅ ነው። ማን እንደኔ በሳቅ ያለቀሰ ይኸው እንግዲህ ውድ የባም ቤተሰቦች ቪዲዮ እንዳያችሁት ነበር። ዘና ፈታ እንዳላችሁ እምነቴ ነው። ቀናችሁ እንዳማረ እምነቴ ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ምክንያት ባሚ ነበርኩ አብሬያችሁ የቆየሁት ባሚ ነበርኩ። ነገ እስከምንገናኝ ድረስ ቻው ቻው። ወዳችኋለሁ። ሰላም ሁኑልኝ። በነፃነት ከስድብ ውጭ እዚህ ቤት ፍቅር ብቻ ነው። ለማህበረሰባችን የወጣ ነገር ሲኖር ተባብረን